ወርቁ ነኝ። ወርቄ ወደ ወርቁ ትንሽ አይከብድም? ጾም ማደር ነው የሚከብድ ማለት ቀምሶ ለማደር ቤተሰብ ለማስተዳደር ይሄን ማድረግ ነበረብኝ። ማንነትህን መደበቅ እኮ በህግ የሚያስጠይቅ ነገር ነው። ቆይ ለምን አደረግ? እንደዚሁ ብመጣ ተቀጥሬ ነበር? የምችለውና የማውቀው እንዳልሰራ ማህበረሰቡ ስራን በጾታ ከፋፍሎ አስቀምጦታል። ስለዚህማ ማንነቴን ሳይሆን ስራዬን አይታችሁ ፍረዱ። ምጥኔ እኔን በወርቁ ጠረጠርሽኝ አይደለም? ወይኔ ምት ወርቁ ከሆነ በኋላ ነው የደረሰው።